ዘለላ ይጥራል ስለዚህ ሙዝ የቆረጠ ደግሞ እንጠቀማለን ይህ ፍልስፍና ነው እዚህ ጋር ነው ጌታ ኢየሱስ ክርስቶስ በእስራኤል አውድ ለወይን ፍሬ ማፍራት ያመች ዘንድ የእስራኤል አርሶ አደሮች የሚያደርጉትን ነገር ነው የምናገረው ስለዚህ ጌታ ኢየሱስ ማፍራት የለመዱ ማፍራት የሚገባቸው ማፍራት ያለባቸው በደንብ ማፍራት ይችሉ ዘንድ ያጠራልና ምቹ አውድ ይሰጣቸዋል ይላል ስለዚህ በእግዚአብሔር ፊት ፍሬ ያፈራን እንድንገኝ ሁላችንንም እግዚአብሔር ይርዳል ይሄም ደግሞ የፍቅር ፍሬ ፍቅር አሁን እየተባላ እየተናደ ምንድነው በቃ እየተጨፋጨፍን ያለ ነው ፍቅር አይደለም አሁን እንደው ከዚህ ውጪውን ዓለም ሙሉ አይደለም ቸርች ውስጥ አንገት ለአንገት ቸርች ውስጥ በቃ ሸሚዝ መሰብሰብ አብሮ አንድ መድረክ ላይ ያገለገሉ መጋፋት አንዱ ሌላውን ባሽሙር መውጋት እኔ በጣም የኔ ይሻላል ማለት ፉክክር ፍቅር አልባ አገልግሎት መድረካችን በአጠቃላይ በዛ ተሞልቶ አንዱ አገልግሎት የወረደበትን ሌላው መከለስ መበረዝ መቸለስ ያን ያደረግን ደግሞ እናገለግላለን ብለን ማሰብ እሱ የገባበት እየገባን ስም ማጥፋት እሷ የገባችበት የገባን ስም ማጥፋት ግን የእግዚአብሔር መንግስት አገልጋይ ነኝ ብለን ታፈላ መለጠፍ የት ነው እየሄድን ያለ ነው እግዚአብሔር ወደ ቀልባችን ይመልስ እግዚአብሔር ወደ ማስተዋል ይመልስ እግዚአብሔር ህይወታችንን መንፈሳችንን እውነተኛ የመንግስቱ አገልጋዮች ያድርገን ወገኖች እየተሰዳደብን እየተናናቅን አንዱ ሌላውን እየተቸ አንዱ ሌላውን ላይ ጥላሸት እየቀባ አንዱ በሌላው ግን ላይ ወጥመድ እየጣለ ገመድ እየጣለ ጉድጓድ እየማሰ ጦር እየመዘዘ ሰማይ አንገባ ሰማይ አይደለም እንለው እንደዚህ ይሆን ከርኩ ሰማይ የርኩ አይደለም ባጭር ቃል ሰማይ የርኩ አይደለም ነው ሰማይ የርኩ አይደለም ለብቻ ደክመ ከሚቃጠሉት ጋራ የዲያብሎስና የገሃነም እሳት ራት ይሆኑ ማለት መሆን ስለሌለብን እግዚአብሔር በቃሉ የመከረን አለንና ህይወታችንን በዚህ ቃል እንድናይ ሁላችንንም ጌታ ይርዳል ከዚህ ቀጥሎ በዝማሬ ጌታን እናመልካለን ወንድማችን ቢኒ ወደዚህ ይመጣል እሱ ጋር በመዝሙር ጌታን እናመልካለን